የአእምሮአችንን 100% አቅም መጠቀም ብንችል ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ዓለምን የምናይበት መንገድ፣ ህይወትን የምንረዳበት አቅም እንዴት ሊለወጥ እንደሚችልስ? የሰው ልጅ 10%ን አእምሮን ብቻ ነው የሚጠቀመው የሚለውን አባባል አብዛኞቻችን ሰምተን እናውቃለን። ሉሲ የተሰኘው ድንቅ ፊልም ግን የሰው ልጅ አእምሮ ከዚህ አቅም በላይ መጠቀም ሲጀምርና የአእምሮን የመጨረሻ አቅም ሲጠቀም የሚፈጠረውን ክስተት በጥልቀት ያስቃኘናል። ታሪኩ የሚጀምረው ሉሲ የተባለች አንዲት ወጣት አሜሪካዊት ሴት ባላሰበችው ሁኔታ በአንድ የኮሪያ ማፊያ ቡድን እጅ ውስጥ ስትወድቅ ነው። የማፊያው መሪ ሚስተር ጃንግ CPH-4 የተባለ እጅግ አደገኛና አዲስ የሆነ ሰው ሰራሽ እጽ በሆዷ ውስጥ በቀዶ ጥገና አስገብተው ወደ ሌላ ሀገር እንድታሳልፍ ያስገድዷታል። ይህ CPH-4 የተባለ እጽ እናቶች በሚያረግዙበት ጊዜ ለጽንሱ የእድገት ኃይል የሚሰጥ ሆርሞን ነው። ነገር ግን ነገሮች እንደታሰቡት ሳይሆን ቀርቶ ከእስረኞች አንዱ ሉሲን በኃይል ሆዷን ሲመታት በሆዷ ውስጥ ያለው የታሸገ እጽ ይፈነዳና መጠኑ እጅግ ብዙ የሆነ CPH-4 ወደ ደሟ ይቀላቀላል። ይህ ከፍተኛ መጠን ያለው እጽ ማንኛውንም ሰው ወዲያው ይገድል ነበር። በሉሲ ላይ ግን የተገላቢጦሽ ሆነ። አእምሯ በከፍተኛ ፍጥነት መንቃት ይጀምራል። የሉሲ የአእምሮ አቅም 20% ሲደርስ የሚያስገርም ለውጥ ታሳያለች። እጹን ለማስወጣት ሆስፒታል ገብታ ቀዶ ጥገና ሲደረግላት ምንም አይነት ማደንዘዣ አላስፈለጋትም ነበር። በተቃራኒው ለእናቷ ስልክ ትደውልና ስትወለድ የነበረው አልፎ ተርፎም በእናቷ ማህፀን ውስጥ የነበራትን ትዝታ የቀመሰችውን የእናት ጡት ወተት ጣዕም በሙሉ እንደምታስታውስ ትነግራታለች። ፍርሃትና ህመም ከእርሷ አርቀዋል። ይልቁንም በውስጥ ያለው እያንዳንዱ ሴል ምን እየሰራ እንደሆነ ይሰማታል። የአእምሮ አቅም ወደ 40 እና 50% ላይ ሲደርስ የሰዎችን ሀሳብ ማንበብ፣ የኤሌክትሮኒክስ መሳሪያዎችን በርቀት መቆጣጠርና የራሷን የሰውነት ህዋሶች ማዘዝ ትጀምራለች። የዓለምን መረጃዎች በሙሉ በሰከንዶች ውስጥ ትረዳለች። አእምሯ በፍጥነት እያደገ ሲመጣ ሰውነቷ ይህን ያህል ኃይል መሸከም እንደማይችልና በፍጥነት እየሞተች እንደሆነ ትረዳለች። ስለዚህ ይህን ሁሉ ያገኘችውን እውቀት ምን እንደምታደርገው ለማማከር በሰው ልጅ አእምሮ ጥናት የሚታወቀውን ዶክተር ኖርማንን ለማግኘት ወደ ፓሪስ ታመራለች። ማፊያዎቹም እሷን ማሳደዳቸውን ቀጥለዋል። በማፊያዎቹ እየታደነችም ቢሆን ዓላማዋ አንድና አንድ ነው፣ ያገኘችውን እውቀት ለሰው ልጅ ማስተላለፍ። ፓሪስ ላይ ከዶክተሮቹ ጋር ስትገናኝ የምትነግራቸው አስገራሚ ሀሳብ አለ። ህይወት ምቹ ያልሆነ አካባቢ ሲገጥማት ራሷን ለመከላከል ስትል ለዘላለም መኖርን ወይም ኢሞርታሊቲን ትመርጣለች። አካባቢ ምቹ ሲሆንላት ደግሞ መራባትን ወይም ሪፕሮዳክሽንና እውቀትን ማስተላለፍ ትመርጣለች ትላቸዋለች። ሉሲ ወደ 100% የአእምሮ አቅም ለመድረስ የተቀረውን CPH-4 በሙሉ ወደ ደሟ ታስገባለች። የሉሲ አእምሮ 70፣ 80፣ 90% እያለ ሲያድግ በክፍል ውስጥ ያሉትን ኮምፒውተሮችና ቁሳቁሶች በሙሉ ወደ አንድ ግዙፍና የተወሳሰበ ሱፐር ኮምፒውተርነት ቀይራቸዋለች። አእምሯ 100% ላይ ሲደርስ ሉሲ አካላዊ ቅርጿን ሙሉ በሙሉ ታጣለች። የቦታና የጊዜን ህግጋት ትጥሳለች። በጊዜ ወደ ኋላ ተጉዛ የመጀመሪያዋን የሰው ዘር የኢትዮጵያዋን ሉሲን ወይም ድንቅነሽን ታገኛለች። 100% ላይ ሉሲ የሰውነት ቅርጽ የላትም። እሷ ራሷ እውቀትና ግንዛቤ ሆናለች። ሉሲ አካሏን አጥታለች። ነገር ግን ያገኘችውን እጅግ ግዙፍ የዓለማችንን እውቀት በሙሉ በአንድ ትንሽ ፍላሽ ውስጥ አድርጋ ለዶክተሩ ትታለች። ፖሊሱ የት ሄደች ብሎ ሲጠይቅ በስልኩ ላይ እኔ በሁሉም ቦታ አለሁ የሚል መልእክት ይደርሰዋል። ሉሲ በፊልሙ ላይ እንዳለችው የሰው ልጅ የፈጠራቸው እንደ ቁጥርና ሂሳብ ያሉ መለኪያዎች፣ ለምሳሌ 1 ሲደመር 1 ይሆናል 2 እውነተኛ መለኪያዎች አይደሉም። እንደ ቁጥርና ሂሳብ ያሉ መለኪያዎች፣ ለምሳሌ 1 ሲደመር 1 እኩል ይሆናል 2 እውነተኛ መለኪያዎች አይደሉም። የሰው ልጅ ነገሮችን በቀላሉ ለመረዳት ሲል የፈጠራቸው ነገሮች ብቻ ናቸው። ትክክለኛ የመለኪያ አሃድ ጊዜ ነው። ያለ ጊዜ እኛ የለንም። ህይወት የተሰጠን ከኛ በፊት ከነበሩት የተቀበልነውን እውቀት አሳድገን ለቀጣዩ ትውልድ ለማስተላለፍ ነው። እናንተስ የሰው ልጅ አእምሮ 100% ቢጠቀምበት ዓለማችን ምን የምትመስል ይመስላችኋል? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ በማድረግ የዚህ ሚስጥራዊ ዓለም አካል ይሁኑ። በቀጣይ ቪዲዮ እስክንገናኝ ጊዜያችሁን በእውቀት ተጠቀሙበት። ቻው።